ኦኬ እንደምን ዋላችሁ የስሪቲ እንግሊሽ ቲክቶክ እና የዩቲዩብ ቤተሰቦቼ። ባለፈው ስለ ትሪኪ ወርድስ እንዴት እንደሚነበቡ ትሪኪ ማለት ግራ የሚያጋባ እንደማለት ነውና የፊደሎቹን ስምና ድምጽ ለይተው ስለማያሳዩ ነው ትሪኪ ተባሉትና እነሱን አይተናል። የዛሬው ደግሞ ስለ ቫውልና ኮንሶናንት ነው የምንማረው። እነዚህ ነገሮች በጣም ቬሪ ኢምፖርታንት ናቸው እና እነዚህን ለማስተማር በቀላሉ እንዴት ለልጆች እናስተምራለን የሚለውን ለማየት ነው። እና lesson 10 read the sound of the following short vowel a e i o words ይላል። ስለ ቫውልና ኮንሶናንት ስናስተምር ልጆቹ ቫውል ምን እንደሆነ ኮንሶናንት ምን እንደሆነ ማወቅ አለባቸው። ዝም ብሎ ቫውል ኮንሶናንት ስላልናቸው አይደለም። ስለዚህ ቫውል ምን ማለት ነው? ቫውል ማለት አናባቢ ቃል ማለት ነው ወይ ፊደል ማለት ነው። ቫውል ማለት ከሳምባችን የሚወጣው ድምጽ የላይኛውን አፍና ጥርስ ሳይነካ የሚነገር የንግግር ድምጽ ነው ማለት ነው። ምን ማለት ነው? አፋችን ተከፍቶ ከሳምባችን የሚወጣው ድምጽ የላይኛውን የአፋችን ጫፍና እሱን ሳይነካ ምላሳችን ጥርስም ሳይነካ የሚነገር ድምጽ ነው ማለት ነው። ስለዚህ አፋችን ክፍት ነው ማለት ነው በቫውል ላይ። ለምሳሌ በአማርኛ አ ኡ ኢ አ ኤ እ ኦ አንድም ቦታ አፋችን አልተዘጋም፣ ክፍት ነው። ምናልባት ማሞጥሞጥ ይኖራል፣ እኔው አልተዘጋም። ስለዚህ ቫውል ማለት አፋችን ሳይዘጋ ክፍት ሆኖ የሚነገሩ የንግግር ድምጽ ማለት ነው። ስለዚህ እነዚህ ናቸው አሁን የነገርኳችሁ በአማርኛ ከአ እስከ እ ድረስ የነገርኳችሁ ናቸው። በእንግሊዘኛ ደግሞ 5 ናቸው። አ ኤ ኢ ኦ እ ነው። ስለዚህ እነዚህ ልጆች እነዚህን ለማወቅ ብዙ እንዳይቸገሩ በአማርኛ ያለውን አ ኡ ኢ አ ኤ እ ኦን እነዚህ ናቸው የአማርኛ ፊደሎች ብለን ብናስተምራቸው በቀላሉ 5ቱን ከዚህ ውስጥ ማውጣት ይቻላል። ምክንያቱም እነዚህ ባለ 1 ሆሄ ፊደላት ናቸው። ባለ 2 ሆሄ ፊደላትም አላቸው እንግሊዞቹ። ባለ 2 ሆሄ አናባቢዎች የሚባሉት ደግሞ እነዚህ ናቸው ብለናል። ኤ እንደተማርነው ቀደም ሲል ማለት ነው። ቴል፣ ኤል፣ ታይ፣ ላይ እያልን የተማርናቸው ማለት ነው። ባለ 2 ሆሄ ቫውሎች ማለት ነው። ኮንሶናንት ሲደመር ተናባቢ ይላል። ኮንሶናንት የሚባሉት ከኤ እስከ ዜድ ውስጥ ቫውሎች ከወጡ በኋላ ያሉት ናቸው። ለምሳሌ አ ብ ክ ድ ፍ ግ ያል እስከ መጨረሻ እስከ ዝ ድረስ የምናያቸው ቫውሎቹ እነዚህ ከወጡ በኋላ ኮንሶናንት ናቸው ወይንም ደግሞ ተነባቢ ናቸው። መጀመሪያ የሚነበቡት እነሱ ስለሆኑ ማለት ነው። ተነባቢ ሲደመር አናባቢ ለምሳሌ ተነባቢ አናባቢ የሚለውን በድምጽ ብናያቸው መጀመሪያ ለምሳሌ አንድ ፊደል እንውሰድ። ባግ የሚለውን እንውሰድ። ብ አ ግ ባግ መጀመሪያ ብ ነው፣ ኮንሶናንት ነው የተነበበው። ከዛ በኋላ ቫውል መጥቶ ባ አደረገው። በቡ ቢ ባ ስንል እነዚህ ናቸው መጥተው የሚያናብቡት ማለት ነው። ባግ በሁሉም ካት ካር የፈለግነውን ብንናገር እንደዛ ነው። በኮንሶናንት ወይም በተነባቢ ብቻ ሳይሆን በአናባቢም ይጀመራል። ኢ ብለን ለምሳሌ ሲደመር ሌላ ኮንሶናንት ብናመጣ ኤግ የሚለውን ይሰጠናል። ስለዚህ በአናባቢ ብቻ ሳይሆን በተነባቢም የሚጀመሩ በጣም ብዙ ቃላቶች አሉ ማለት ነው። ብዙዎቹ ግን በኮንሶናንት በተነባቢ የሚጀመሩ ስለሆነ ነው። ስለዚህ እነዚህን የምናያቸው ከዚህ በኋላ በተለይ read the sound of the following short vowel words የሚለው ሰብስበናቸዋል። ለምሳሌ read the following short vowel a words using the given Amharic sound script ይላል። አ ነው ይሄን ነው የተሰጠው።
ስለዚህ በአ የሚጀምሩ ከኤ እስከ ዚ ድረስ ወይም ዜድ ድረስ ያሉትን ቃላቶች ሰብስበናቸዋል እዚህ። አንት፣ አርት፣ አም፣ አክስ፣ ባድ፣ ባግ፣ ባት እንላለን። በክ ቤት ደግሞ ከመጣ ካፕ፣ ካን፣ ካፕ፣ ካት፣ ዳድ፣ 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 ሁለት ጊዜ ዳብ፣ ዳድ ብለናል። ፋን፣ ፋት፣ ፋር፣ ጋግ፣ ጋፕ፣ ሃድ፣ ሃም፣ ሃት እንላለን። ጃም፣ ጃብ፣ ላብ፣ ላድ፣ ላፕ፣ ማክ፣ ማድ፣ ማን፣ ማፕ፣ ማት ስጋጃ እንደማለት ነው። በኤን ቤት ደግሞ ናብ፣ ናግ፣ ናፕ፣ ፓድ፣ ፓል፣ ፓን፣ ፓት። ቀጥሎ ራግ ምንጣፍ እንደማለት ነው። ራግ፣ ራም የበግ ወንዱ፣ ራን የኃላፊ የመሮጥ ኃላፊ፣ ራት፣ ሳድ፣ ሳግ፣ ሳፕ፣ ሳት በሙሉ በአሳውንድ ስር ያሉ ናቸው። ታፕ፣ ታግ፣ ታን፣ ታፕ፣ ቫን፣ ቫት፣ ዋግ፣ ያም፣ ያፕ፣ ዛፕ። ቀጥሎ ሁለተኛው ደግሞ read the following short vowel A words using the Amharic sound script ይላል። እዚህ ጋር ነን። አሁን ደግሞ ኤ ስለሆነ ቤድ፣ ቤግ አልጋ፣ ቤግ መለመን፣ ቤል ቃጭል፣ ቤት ውርድ፣ ቤን የአንበሳ መኖሪያ መሸጎጫ ምናምን ነገር፣ ኤግ፣ ፌድ፣ ፌን እንላለን። ጌት፣ ሄም፣ ሄን፣ ጄት፣ ኬጅ፣ ኬን። ሌድ፣ ሌግ፣ ሌት፣ ሜን፣ ሜት፣ ኔት፣ ፔግ፣ ፔን፣ ፔት ፔት አኒማልስ። ሬድ፣ ሴት፣ ሴክስ፣ ቴን፣ ቴስት፣ ቬክስ፣ ቬት። ዌብ የሸሪት ድር እንደማለት ነው። ዌድ when it's them ለመጥራፍ ዌድ፣ ዌት እርጥበት። የን፣ የስ፣ የት፣ ዜን። ስለዚህ የኤን ሳውንድ ለማስተማር እነዚህ ልጆቹን እንደዚህ ደጋግመን እነዚህን የምናስተምራቸው ከሆነ በቀላሉ ቴክስት ውስጥ በሚያገኙዋቸው ጊዜ በቀጥታ በኤ ሳውንድ የሚነበቡ ስለሆኑ የበፊቱ ደግሞ በአ ሳውንድ የሚነበብ ስለሆነ በቀላሉ ደጋግመው ሲያዩት ለማንበብ አይቸገሩም ማለት ነው። ስለዚህ በተለይ እነዚህ ቫውል የምንላቸውን ስናይ በአማርኛ እስከ 7 ድረስ ይሄዳሉ። ቫውል እና የኮንሶናንት ችግር የለንም። አንዱ ፊደል ቫውሉንም ኮንሶናንቱንም በደንብ ይዞ ያለ ነው። ለመጻፍም ስፔሊንግ ማጥናትም ምናምን በፍጹም የለብንም። በቃ በጣም ቆንጆ የሆነ ይሄ ግዕዝ ቃል ነው ያለና ይሄን የነሱን ችግር በቀላሉ እኛ እንይዘዋለን። ለምሳሌ አ የሚለውን አ እንላለን። ይሄ አ ነው። ኡ የሚለውን ደግሞ እነሱ በሁለት ኦ ያሳዩናል። ኡ ሁለት ኦ ደግሞ አንዱም ከፍ ይላል ትልቅ ይሆንና ኡ ይሆናል። ኡ ኡ ይሄ ኡ ነው። ኡ አ ኡ ኢ ምንላቸው ደግሞ ኢ ይሄው በዛ እንደዚህ ነው። ኢ አ አይደገምም። ኤ ይሄች ነች ኤግ ብለን ያልነው ነው። ኢ አ ኡ ኤ እ ኤን ብዙ ጊዜ እነሱ በዚች በትንሽ አ አይን ትንሽ አድርገው ነው የሚጽፏት። ለምሳሌ እስላም ወይም እስራኤል ለመጻፍ እስራኤል ሲነበብ ግን እዝራኤል ነው። ል ነው የሚሉት። እስራኤል የምንለው ዝም ብሎ በተለምዶ መጥቶ ነው እንጂ ዲክሽነሪውን ብናየው እስራኤል ነው የሚለው። እስላም የሚለውንም በአይ ጀምሮ በእ ጀምሮ የሚጻፍ ፊደል ብዙ የላቸውም። እስላም ማለት የሙስሊም ሪሊጅን ማለት ነው። እስላም ነው የሚሉት። እስላም የእስልምና ሃይማኖት በጌታ የሚያምኑ በጎድ በአላህ የሚያምኑ ናቸውና እነዚህ በእ ጀምረው የሚጻፉ እንደዚህ ነው። ለምሳሌ እቺን ቃል እቺ ስትነበብ
እኛ ኢት ነው የምንለው፣ ግን እነሱ ነው የሚሉት። ኢት ስት ነው እንጂ ሲት አይሉም። በቃ ስንማር እንደዛ ስለሆነ ነው እንጂ የሳውንድን ፈረንጆቹ በኢ የሚጀምሩ ቃላቶችን በሙሉ ነው። ለምሳሌ ኢፌክት ብንል እኛ ኢፌክት ነው ያለው፣ እነሱ ኢፌክት ብለው ነው የሚያነቡት። ስለዚህ እንደዚህ ቁልጭ አድርገን ለልጆቹ ካስተማርን ቫውል ማለት ከአ እስከ ዜድ ድረስ ከአ እስከ ዝ ድረስ የተጻፉት ውስጥ ለብቻቸው የወጡ ናቸው። በአንድ ሆሄም አለ በደብል ሆሄም የሚጻፉ ስላሉ እነዚህን ግልጽ አድርገን እንደዚህ ስናሳያቸው በቀላሉ የኮንሶናንትና የቫውልን ጥቅም በቀላሉ ሊረዱ ይችላሉ ማለት ነው። ስለዚህ ይቀጥላሉ። አንድ 4 5 ገደማ ናቸው፣ 3 ይቀረናል። በሚቀጥለው እነሱን እናያለን። ለዛሬው ደግሞ ይሄ የዛሬ ያቀረብኩት ይበቃናል እና ሰብስክራይብ አድርጉ ብለናል። ጠቃሚ ነገሮች ስለሆኑ በሚቀጥለው ደግሞ ተጨማሪውን ነገር እናያለን ማለት ነው። ለዛሬው አመሰግናለሁ።